እንዴት ናችሁ? ዌልካም ቱ ማይ ቻናል። ቀኔን ከእናንተ ጋር ነው ማሳልፈው፣ አብራችሁኝ ዋሉ። ሁሌም ከእንቅልፌ ስነቃ አእምሮዬ ላይ የሚመጣው ነገር ቢኖር የፈጣሪ ቸርነት ነው። እኔ በርትቼ ሳይሆን በእሱ ቸርነት፣ እሱ ስለረዳኝ እዚህ መድረሴን አስባለሁ። ለሰጠኝ ነገር፣ ላደረገልኝ ሁሉ ነገር ሁሌም እንዳመሰግነው፣ ከስሩ እንዳያወጣኝ፣ ሁሌ እሱ ያለበት እሱ የነገሰበትን ህይወት እንዲሰጠኝ እማጸነዋለሁ። ባለኝ ነገር ላይ እንዳልመካ፣ ትምክህት እንዳይኖረኝ ጠይቀዋል። በጣም የምወደው አባ ገብረ ኪዳን ያስተማሩት አንድ ትምህርት አለ። የማይነጥፈው ደስታችን መድኃኔዓለም ነው። ሁሉ ነገር ሁልጊዜ አያስደስትም። ክርስቶስ ግን ሁልጊዜም ደስታችን ነው። በጤና ብትደሰት ሲያም ይከፋል። በመልክ ብትደሰት ስታረጅ ይከፋል። በክርስቶስ ብትደሰት ግን ማንም አይወስድብህም። እርሱን ክርስቶስን ማን ይነጥቀናል? ቅዱስ ጳውሎስም እንዳለው እላችኋለሁ በክርስቶስ ደስ ይበላችሁ። እና አባ ገብረ ኪዳን ካስተማሩት ትምህርት ይህን ትምህርት በጣም ነው የምወደው፣ ልዩ ቦታ አለኝ። ጠዋቴን የምጀምረው ትንሽ እንደዚህ ፀሐይ ሞቃለሁ፣ ውጭውን አየት አድርጋለሁ። ከዛ በቃ ወደ መዝግጅት ይገባለሁ። ማንም ሰው ቢሆን ባገኘው ነገር ራሱ ንጽህናውን መጠበቅ አለበት ብዬ አስባለሁ። በተቻለ መጠን ስፔሻሊ ለሴት ልጅ ካገኘንም ሌላ ነገር ራሳችንን መንከባከብ አለብን። ለፊት የምጠቀመው ሳሙና ሴታፊል ነው። ትንሽ ደረቅ ነው እና ማሳጅ አድርገዋለሁ። ከዛ በውሃ በደንብ አድርጌ እለቀለቀዋለሁ። ሳሙናው በደንብ እስከሚለቅ ድረስ በደንብ አድርጌ ነው የምለቀለቀው። በፎጣ አድርጌ አደራርቀዋለሁ ውሃው እስከሚለቅ። በቦዲ ሾፕ የሚለውን ቪታሚን ኤ ፊቴን እቀባዋለሁ። ከዛ ይህንን ሰንስክሪን ከሲፎራን የገዛሁት እሱን በደንብ ተቀብቼ ማሳጅ አደርገዋለሁ ፊቴን እስከሚዋሃድ በደንብ። ከዛ ፀጉሬንም እንደተኛውበት ነው በጠር አድርጌ ልብሴን ቀያሬ ወደ ዲኮር ይገባለሁ ማለት ነው። ዲኮሬን አዘጋጃለሁ። ዛሬ እንደምታዩት ለዲኮር የተሰጠኝ ቦታችን ትመስላለች። ስለዚህ ይህንን ነገር ዘርጋ አድርጓለሁ። በኩርንችት መታ አድርጌ ከዘረጋሁት በኋላ ፊኛዎቹን ነፋፍቼ አዘጋጃጅቼ ጨርሳለሁ። ከዛ ወደ መስቀል የአንድ አመት ልጅ ስለሆነ በፒንክ በጎልድ አድርጌ ፐርፕል ባክግራውንዱን አድርጌ እንደዚህ አድርጌ አሰማምሬ ጨረስኩ። አሁን እንግዶችን ነው የምንጠብቀው። እንደምታዩት ሶ ሲምፕል፣ በጣም ደስተኛ ነበሩ ሁሉም ሰዎች። ያው ካሜራ ላይ አብዛኛው ሰው መግባት አልፈለግም። የተወሰነን ብቻ ፊት ለፊት ላይ ሆነን እንደዚህ አድርገን አከበርን። አያምርም? እና ሀሳብ ከፈለጋችሁ ኦንላይን ላይ ማየት ትችላላችሁ። ከኦንላይን እቃዎቹን ገዛዝታችሁ እንደዚህ አድርጋችሁ በሚያምር ሁኔታ ሲምፕል አድርጋችሁ ማሳለፍ ትችላላችሁ። በጣም አመሰግናለሁ እስካሁን ስለተመለከታችሁ። ይሄ የመጀመሪያ ቭሎጌ ነው። ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ሼር አድርጋችሁ ለሰዎች አስተላልፉልኝ። አመሰግናለሁ። እንዴት ናችሁ? ዌልካም ቱ ማይ ቻናል። ቀኔን ከእናንተ ጋር ነው ማሳልፈው፣ አብራ